እዛ ላይ ነው ጌም ለጌም ምን ያህል ብር አጠፋሽ እዛ ላይ? አይ አሌክስዬ በጣም ብዙ ነው። ይሄ ነው ብዬ ብነግርህ ትደነግጣለህ። በጣም ብዙ ነገር እንዴት ነው ማለት በቃ ሆኗል። ራሴን እንዴት አምኜ ነው በነገራችን 1 ሚሊዮን ብር ይሆናል። አይ ከዛ በላይ ነው ላይ ብዙ ሰዎች እዛ ጋ ገብተው እኔ ብቻ አይደለሁም እስቲል ራሳቸውን በምላጭ እየቆራረጡ ራሳቸውን ለማጥ እውነት እግዚአብሔርን ብዙ ሰው ትምህርት እንደሆነ አሁን እኔ የምፈልገው ምንድነው መተው የምችልበት መንገድ። ቆይ ኧረ ኳስ በመሬት እኔ የት ነኝ? እኔ ሌላ ፕላኔት ላይ ነኝ። እግዚአብሔር በሚያውቀው ይሄ አሁን የምትይኝን ነገር አሁን ገና እየሰማሁ ነው። ፖፖ እንትን ኮመንት ላይ ይታይ ከሆነ ራሱ አፑን ስሙን እየጣፉ ነው እያየ ከሆነ ማለት ነው። አዎ ፖፖ ላይቭ ይላሉ። ፖፖ ከስሙ ስትነሺ ስሙ ራሱ ግልጽ እኮ ነው። በቃ ፖፖ ነው። በቃ ያገኘሽውን ገንዘብ ያው የምታራግፊበት እንደማለት ነው። በመሰረቱ ይኸውልሽ ሚዩት አድርጊና አዳምጪኝ። ይኸውልሽ አሁን አንቺ አጥፍተሻል። ኦልሬዲ ተዘርፍ ያለውን በላዩ በይው፣ ብሩን አወደምሽውን በይው፣ ምንም እኔ ተናግሬያለሁ ከዚህ በፊት። እናንተ ወንድም ሁኑ ሴትም የትም ቦታ ብትኖሩ ስደት ላይ ያላችሁ ሰዎች ኦንላይን ላይ የምታደርጉትን ነገር እባካችሁ ተጠንቀቁ። ቲክቶክ ላይ ኢቨን ቲክቶክ ላይ አሁን ጊፍት የሚሰጡ ሰዎች አሉ። ቲክቶክ ላይ እኔ እዚህ ቤት ጊፍት ማንም ሰው እንዳይሰጥ ብዬ ህግ አውጥቻለሁ። ማንም ሰው ጊፍት ሲሰጥ እዚህ ቤት አታዩ ማለት አንዳንዴ ሳት ብሎት የሆነ አበባ ምናምን የሚልክ ሰው ካልሆነ በስተቀር እንዳሰጡ ብዬ ተናግሬያለሁ። ምክንያቱም እናንተ የመጣችሁት ለለውጥ ነው። ጊፍት የምትሰጪው አንድ ሰው ተቸግሮ እርቦኛል፣ ጠምቶኛል፣ ልብስ መግዣ አጥቻለሁ፣ ጫማ መግዛት አጥቻለሁ ብሎ ቤት መጥቶ አንኳኩቶ ቢጠይቃችሁ አትሰጡትም። ቲክቶክ ላይ ግን ትሰጣላችሁ ጊፍት። ገንዘብ እኮ ነው እሱ ራሱ። አኒሜሽን ስታዩ ብር አይመስላችሁ። አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ዳይኖሰር ምናምን እንደዚህ ምናምን ሲመጣ ቲክቶክ ላይ አኒሜሽን ስታዩ ብር አይመስላ። ብር ነው ጓድ፣ ገንዘብ። ወገብ እስኪበጠስ ቁጭ ብለህ እሱን ሰርተህ የሚከፈልህን አንተ እዚህ ላይ አኒሜሽን በመላክ ሰንበዴን አስደስታለሁ ብለህ ትሰጣለህ። አያገባኝም። ለምን ገንዘባችሁን ክብሪት ለኩሳችሁ አታቃጥሉትም? የእናንተ ገንዘብ ነው። እኔ ግን ሀሳብ ነው ልሰጣችሁ የምችለው። ስለዚህ ሰዎች ጌም ሲጫወቱ ለሰዎች ምናምን ሰዎች ጊፍት ይሰጣሉ። እሱ መብታቸው ነው። ስለሱ ላወራችኋል። እናንተ ግን አሁን አንቺ እየጠየቅሽኝ እንዳለሽው የመጣሽው ስደት ላይ ነው። በአቋራጭ እንዲህ ገንዘብ እንድታገኙ እንደዚህ አይነት አፕሊኬሽን አለ። እንደዚህ ገብታችሁ አካውንት ከፍታችሁ ምንም በአቋራጭ የሚገኝ ገንዘብ የለም። እኔ ልንገርሽ ለሁላችሁ 700 ምናምን ሰዎች ያላችሁ ሪከርድ አድርጋችሁ አስቀምጡት። ይሄንን ለታሪክ መጽሐፍ ቅዱስ ላይ ገልጣችሁ ስታነቡ እግዚአብሔር ቃል በቃል ለአዳም የተናገረው ሰርተ ጥረ ግረ ብላ ነው። አለቀ። በአቋራጭ ገንዘብ ለማግኘት ብፈልግ እኔ እመኑኝ በጣም ቀላል። እዚህ ምድር ላይ በአቋራጭ ሀብታም ለመሆንና ገንዘብ ለማግኘት ፈለግ መዋሸት፣ ማጅራት መምታት፣ ሰውን ማታለል፣ ከኋላ ምናምን መሄድ፣ ከጀርባ መውጋት ነው ቀላል። በትክክል ግን ገንዘብ ሰርተሽ የምታገኙ ነው የሚጣፍጥሽ። ለፍተሽ ስታገኘው እመኝ። ደክሜ እንደፈለኩ ወጥቼ ወርጄ ድክም ብሎ ቤቴ ገብቼ ስተኛና የማገኘው ብዙ ሆነ ትንሽ ገንዘብ አይጨንቀኝም፣ ግን በጣም ነው የሚጣፍጠኝ። ሲይዘው ራሱ ሴንስ አለ። ስለዚህ በአቋራጭ ቶሎ ገንዘብ ለማግኘት እንደዚህ በዚህ መንገድ አፕሊኬሽን አለ እንደዚህ ከፍታችሁ ምናምን በአቋራጭ አይገኝም እህቴ። ማንም ሰው ከአንቺ ምንም ሳይፈልግ ምንም ሊሰጥሽ አይችልም። ይሄን ያለውማ ያልኩት የእግዚአብሔር ቃል ነው። አለቀ። ሰርተህ ጥረግረህ ብላ ካለ በቃ ለፍተህ ነው የምታገኘው እዚህ ምድር ላይ። ስጋ የሰጠህ ተግባር ነው። ስጋ ስለለበስኩ የተሰጠኝ ነው። ያ ደግሞ ኢንጆይ ነው ማድረገው። ስለዚህ አንቺ ፖፖም በዩ ኦፖም በዩ ምንም ፖ በዩ እዛ ላይ ገብተሽ ብዙ ብር ይገኛል ተብለሽ ሊሆን ይችላል። ለምን መሰለሽ እኔ እያልኩሽ ያለሁት አንቺ ኦልሬዲ ወድቀሻል፣ ተሳስተሽ። ሌሎች ደግሞ አሉ እዚህ ውስጥ ኦንላይን ላይ ዩቲዩብ ላይ በሙሉ እውነት የሚመስላቸው ገንዘብ የማግኛ መንገድ፣ ገንዘብ ቶሎ የማብዣ መንገድ ምናምን ሲባል እንደዚህ ብሎ ነገር የለም። ስለዚህ አንቺ ሳት ብሎሽ ሄደሽ ገንዘብሽን አጣሽ። ጥሩ ነው። በ1 ሚሊዮንም ተማርሽ፣ በ2 ሚሊዮንም ተማርሽ፣ ዋናው ነገር ትምህርት መውሰድሽ። እንዴት እረሳዋለሁ ካልሽ አንድ ቀላል ነገር ልንገርሽ። የሆነውን ነገር በሙሉ ተቀበዩ፣ አትታገይ።
ለምን ሆነ እንዴት ሆነ ስለምን ሆነ አትበይ። ተቀበዩና ቶሎ ወደ አክሽን ውስጥ ግቢ። ያጠፋሽውን ገንዘብ ለመተካት መሮጥ በየቀኑ ገብቶሽ 12 ሰዓት ምሰሪ ከሆነ ጨመር አድርገሽ መስራት፣ ኦቨርታይም መስራት፣ ተጨማሪ የስራ እድሎችን መፍጠር፣ ለራስሽ የምታገኘውን ገንዘብ ምንም ቢያምርሽ አለማጥፋት። 100 ብር ብታገኝ 90ውን እያስቀመጥሽ 10 ብሯን መጠቀም። ሊቸግርሽ ልብስ ጪ ምንም እንደዚህ እያደረግሽ ራስሽን በድለሽ ግን ያጠፋሽውን መተካት። ያኔ ቻሌንጅ ታደርጊዋለሽ ራስሽ። ከዛ ቀን ሲተካ እያገኘሽ የምትመጪው ገንዘብ እየጣመሽ ይመጣል። የልፋትሽ ውጤት ስለሆነ ተመስገን፣ በቃ ተመስገን። እንኳን ነፍሴን አልወሰድከው። መሞትም እኮ አለ እህቴ። አሁን አንቺ ቁጭት ውስጥ ነሽ፣ ጸጸት ውስጥ ነሽ። እኔ ባለፈው ነግሬያቸዋለሁ። ከቤቴ መጣሁ ብዬ ልብስ ማጠቢያ ማሽኔ ውስጥ ልብስ ከትቼ ስመጣ ሰጠዋለሁ ብዬ ልብስ እያጠበ እኔ እቃ ለማምጣት የሚላክ ስልክ ነበር ምናምን ማርኬት ወረድኩ። ቱታን ያረኩት፣ ነጠላ ጫማን ያረኩት፣ ቲሸርትን ያረኩት። በደህና ልብስ እንኳን አልወጣሁም። ደርሼ የመጣሁ ብዬ 5 ደቂቃ አልተመለስኩም እህቴ። መኪና አደጋ ቀንድ ቦታ ላይ መንገድ ላይ። ከዛ ቀጥታ ሆስፒታል ነው የሄድኩት። 20 ቀን 25 ቀን ምናምን ሆስፒታል ነው የቀረምኩት። ቤቴ ሁላ መጥቼ አልቆለፍኩት። ማሽን ውስጥ ያለውን ልብስ አላወጣሁትም። ተበላሽ። ይህን እየነገርኩሽ ያለሁት የምትጸጸችበት የምትቆጭበት ነገር በሙሉ ፋይዳ ቢስ እንደሆነ ልነግርሽ። ገንዘብሽ አያድንሽም ከምን እንኳን ጦስሽን ጥሎ ሄደ። እንኳን አንቺ ደህና ሆንሽ። አሁን እኔ የማመሰግነው በየቀኑ ምን ስለሆነ እንደሆነ ታውቂያለሽ? ጠዋት ስነሳ ጤናማ ስለሆነ፣ ማታ አስተኛ ደህና ስለሆነ፣ ስላልታመሙ ስላላመመኝ፣ በደህንነት የምፈልገውን እየሰራው ስለሆነ፣ ወጥቼ ስገባ በቃ ተመስገን። ይህን ያልኩሽ በእሳት ተምሬ ነው። አንቺ ግን አሁን የምልሽ ሴንስ ላይ ሰጥሽ ይችላል። ለምን አልቀመሽውም? እኔ ግን ሞት ጫፍ ላይ ደርሼ ስለተመለሱ ሁሉም ነገር ከንቱ ፋይዳ ቢስ ምናምን እንደሆነ ገብቶኛል። ገብቶሻል? ስለዚህ ለምንም አልጨነቅም፣ ለምንም አልገረምም። በከፍታ በዝቅታ በብርድ በዝናብ በሙቀት በምንም አልደነቅም። ሁሉንም ጠየው እንደሚሄድ ስለማቅ ማለት ነው። ኤኒታይም አሁን ዛሬ እያወራሁሽ ነገ ሟች ሆኜ ነፍስ ይማር ሊባልልኝ የምችል ሰው ነኝ። ስለዚህ አሁን በሚሆንብኝ ነገር በጭራሽ አልገረምም። ባገኘሁትም አልኮራረም፣ አልቦጣረርም። ምክንያቱም የኔ ስላልሆነ ትቼው ስለሚሄድ። ስለዚህ አትማረኝ። አሁንሽን ተመስገን ብለሽ ተቀበዩ። አሁን አካውንትሽ ውስጥ 10 ብር እንኳን ቢኖር ተመስገን፣ ይህን ባርክልኝ። የሄደው ይሄድ፣ ጦሴን ይዞ ሄድ። ነፍስሽን እንኮ ይዞት ሊሄድ ይችላል። ምናልባት እግዚአብሔር በገንዘብሽ እንዲያልፍልሽ አድርጎ ሊሆን ይችላል ለነፍስሽ የመጣውን። ስለዚህ ተመስገን በይ። በየቀኑ ጠዋትና ማታ ጸሎት አድርጊ፣ መጽሐፍ ቅዱስ አንብቢ፣ ወደ ፈጣሪሽ ቀረብ በይ። የሚገርም ሳቲስፋክሽን ነው የምታገኝ። እግዚአብሔር ነው የምልሽ። እና ባጣችሁት ነገር አሁን እያለቀሳችሁ እየተማረራችሁ እየተቆጫችሁ ለምን እንዲሆነ እንዴት እንዲሆናል እያላችሁ ያላችሁ ሰዎች እኔ ታለብልቤው ስለተማርኩ ነው እየነገርኳችሁ ያለሁት። ስለዚህ እኔ ሆስፒታል በነበርኩበት ጊዜ ያለኝን ገንዘብ በሙሉ ሰጥቼ ጤናዬን በመለስኩ። በሰዓቱ የተመኘሁትን ነው የምነግራችሁ። የምትፈልጉትን ጠይቁኝ፣ እከፍል ነበር። ባይኖረኝ እበደር፣ ከሰው ተፋ እከፍል ነበር። ገንዘቡን ውሰዱና የነበረኝን ጤና መልሱልኝ። የምር ነው የምነግርሽ። ስለዚህ ይህንን አድርጊ እሺ። ፖፖ የሚባለው ነገር ዲሌት አድርጊ። ሜሞሪዎችሽን አጠፋፊ። እንደ አዲስ ሪስታርት አድርጊው ህይወትሽን። እንደ አዲስ ጀምሪ። እንደገና መነሳት ትችላለሽ። እንደገና ማማር፣ እንደገና ማግኘት፣ እንደገና ማሸነፍ ትችላለሽ። ዋናው አንቺ አትጉደይ፣ አንቺ አትሙቺ እንጂ ንብረት ትተኪዋለሽ መልሰሽ። ይኸው እኔ ከዛ በኋላ ስራ የውላ ተባረከ። ስንት ነገር አገኙ፣ ስንት ነገር አለፍኩ። ከዛ በኋላ ትችላለሽ ሁሉ ነገር። እሺ ግልጽ ነው። አመሰግናለሁ በጣም። እሺ ተናደሪ። ፖፖ የሚባል አፕሊኬሽን አለ። ማርያምን እኔ አላውቅም። አሁን አንዳንድ ሰው እንዲህ ስል ታላግጣለህ እንደ አንተ የት ከርመ ነው የሚለኝ ሰው አለ። እግዚአብሔር ምስክሬን አሁን ገና መሰማ። ፖፖ የሚባል ምን ማድረጊያ ነው? እንደ ቲክቶክ ነው አለች። እንደ ቲክቶክ ጊፍት ምናምን
ጊፍት የምትሰጡ ሰዎች ቲክቶክ